ይሄማ የጾም አይመስልም የተባለለት ሳላድ ነው። ይሄ በእውነት ይሄ የጾም አይመስልም ነው የተባልኩትኝና ይሄን ሰርታችሁ ብሉት በእውነት። እንዴት ናችሁ? ውድና የተከበራችሁ የሚልካና ቲዩብ ተመልካቾች፣ እግዚአብሔር ይመስገን ደህና ነኝ። ዛሬ ቆንጆ የሆነ የሳላድ አሰራር ይዤላችሁ መጥቻለሁ። ክፍል 2 ነው። ክፍል 1ን ባለፈ ሳምንት አቅርቤላችኋለሁኝ። የስትሮበሪ ሳላድ በጣም ምርጥ ሳላድ ነው። እሱንም እዩት። ዛሬ ክፍል 2ን ቀለል ባለ ነገር ይዤላችሁ መጥቻለሁኝ። አብራችሁኝ ቆዩ። እንግዲህ ሳላዱን ለመስራት እነዚህን ግብአቶች አቅርቤያለሁኝ። ቃሪያ፣ ቲማቲም፣ ካሮት፣ ሽንኩርትና ጎመን እንዲሁም ፕላንቴን አለኝ። እዚህ ጋር ፕላንቴን ቺፕስ አለኝ። እዚህ ጋር ይሄን የፕላንቴን ቺፕስ የማታገኙ ከሆነ ወይ ደግሞ የማትወዱትም ከሆነ በድንች ቺፕስ መቀየር ትችላላችሁ። ፖቴቶ ቺፕስ ማለት ትችላላችሁ። የፕላንቴኑ ይሄን ይመስላል። ፕላንቴኑ ይሄን ይመስላል። በጣም አሪፍ ነው። በጣም ጤናማ የሆነ ምግብ ነው። ለልጆች የምግብ ማስጀመሪያ፣ ለህፃናቶች የምግብ ማስጀመሪያ ሰርቸው ነበረ። በጣም አሪፍ ነው። በጣም ለልጆች ህፃናት ልጆች ያላችሁ ከ6 ወር በላይ ያላችሁ ምግብ የሚጀምሩ ህፃናት ካላችሁ ይሄንን በዚህ የምታስጀምሯቸው በጣም አሪፍ ነው። በጣም ነው ጠንካራ የሚያደርጋቸው። ይሄንን ያቀረብኩትን ግብአት ከታተፊው መለሳለሁ። አብራችሁኝ ቆዩ። ካሮቱን ደግሞ እንፈቀፍቀዋለን። ድቅቅ አድርጋችሁ መክተፍ ትችላላችሁ፣ መፈቅፈቅም ትችላላችሁ። እንደዚህ ከታተፍ ያለው አሁን ይሄንን እደበላልቀዋለሁ። ከዛ ድሬሲንግ እሰራለሁ። ግማሽ 2 ማንኪያ የኦሊቭ ኦይል እጨምራለሁ። ከዛ ግማሽ ሎሚ እንደዚህ አለኝ ሎሚ አደርጋለሁ። ከዛ ሩብ የሻይ ማንኪያ የሰላጣ ቅመም አደርጋለሁኝ። ይሄንን ቅመም በሚመቸኝ ሰዓት ይዤላችሁ እመጣለሁ። ስላልተመቻቸልኝ ነው። በጣም ምርጥ ቅመም ነው። በጣም በተለይ ለሰላጣ በጣም ይዤላችሁ እመጣለሁ እንደ እግዚአብሔር ፈቃድ። ከዛ ኮረሪማ ሩብ የሻይ ማንኪያ፣ ከዛ ኦሪጋኖ አለኝ። ኦሪጋኖ ልክ ምንድነው የጦስኝ አይነት እንደዛ አይነት ቴስት ያለው ነገር ነው። በጣም ደስ ይላል። ሽታው ተቀራራቢ ነው ከጦስኝ። እናንተ የምትፈልጉትን አይነት ማጣፈጫ ቅመም መጨመር ትችላላችሁ። ቆንጆ ቴስት እንዲሰጣችሁ የምትፈልጉትን አይነት መጨመር ትችላላችሁ። ጨው ጨምራለሁ። ይሄንን አዋህደዋለሁ በደንብ አድርጌ። ከዛ እንደዚህ ያደበላለቅኩትን ቅመም የሰራነውን ድሬሲንግ እዚህ ላይ እንደዚህ እናደርግበታለን። ሙስሊም ተመልካቾቼ ደግሞ በዚህ አጋጣሚ እንደዚህ ይሄንን ሳላድ ከሰራችሁት ሰርታችሁ መብላት ከፈለጋችሁ ፈታ ቺዝ መጨመር ትችላላችሁ። ፓርሜዛን ቺዝ፣ ፈታ ቺዝ በጣም ነው የሚጣፍጠው። እንደዛ ከቺዝ ጋር ዋህዳችሁ መብላት ትችላላችሁ። አፍጥር ሰዓት ላይ በጣም ነው የሚጣፍጠው። በጣም የሚጣፍጥ በጣም ጤናማ የሆነ ምግብ ነው። ይሄንን እራት ሰዓት ላይ ከተለያየ ነገር ጋር መብላት ትችላላችሁ። በተለይ ለሙስሊም ተመልካቾቼ፣ ለክርስቲያን ተመልካቾቼ ደግሞ ከዳቦ ቶስት አድርጋችሁ ተቆራርጦ እዚህ ላይ ጣል ይደረግበታል። አሳያችኋለሁ በጥቂቱ እንዴት እንደሚጣፍጥ እራት ላይ ከተጠበሰ ድንች ጋር፣ ከተጠበሰ ቀይ ስር ካሮት ተጠብሶ ከሱ ጋር ከራይዝ ጋር በጣም የተለያየ ነገር ማባያ ነው። እንዴት እንደሚያምር ይሄንን እንደዚህ በጎመን ሳላድ ከሽምብራ ጋር ሰርቸዋለሁኝ እና እንዴት እንደሚጣፍጥ ሊንኩን ከታች አደርግላችኋለሁ። ከዚህ ቪዲዮ በታች አደርግላችኋለሁ ሊንኩን። ዋው ሽታው እንዴት ደስ እንደሚል! ይሄን ይመስላል። እዛ ሌላ የቀሩ ነገሮች ደግሞ ጨምርበታለሁ። እዚህ ጋር የዋይን ፍሬ አለኝ።
እሱን እጨምርበታለሁ። በጣም ምርጥ ነገር ነው። በጣም ዋው! ያላችሁን ቀዩ ወይንም ካላችሁ የወይን ፍሬ ካላችሁ ይሄኛውንም የወይን ፍሬ ካላችሁ ያላችሁ እንደዚህ ጨምራችሁበት ለማባያ የሚሆነኝ ሩዝ ደግሞ እዚህ ጋር ቀቅያለሁኝ። ከዛ ከሩዛችን ጋር እንበላለን ማለት ነው። ከዛ መጨረሻ ላይ ፕላንቴን ቺፕሱን እጨምራለሁኝ። ይሄንን እናንተ ከፈለጋችሁት አይነት ነገር ጋር ማደበላለቅ ትችላላችሁ። የፕላንቴን ቺፕሱን ካልወደዳችሁት የድንች ብያለሁኝ፣ የስኳር ድንች አለ፣ የካሮት አለ፣ የቀይ ስር አለ። እሱን መጨመር ትችላላችሁ። ብቻ እንደዚህ ሚክስ አድርገን መብላት በጣም ለጤናችን በጣም ከነዚህ ሁሉም ነገሮች ለጤናችን የሚጠቅሙ ነገሮች ናቸው። ገበታ ላይ እናቀርበዋለን። እንደዚህ ሩዛችንን ካቀረብን በኋላ የምንፈልገውን ያህል ከሩዛችን ጋር እናደርጋለን። ከሰላዱ እንደዚህ ጨምረን እንመገባለን። እንደዚህ እንመገባለን አቅርበን። በእውነት ይሄንን ሳላድ ዛሬውኑ ሰርታችሁ ብሉት። ይሄን ምግብ በጣም ኢቨን እንደዚህ ለእንግዶች እንኳን እንግዳ ሲመጣባችሁ እንደዚህ ቶሎ ሰራ አድርጋችሁ ለሶስት አይነት ወጥ ለማቅረብ ከፈለጋችሁ እንደዚህ ጨማምራችሁ መስራት ትችላላችሁ። ቤት ውስጥ ባለን ነገር ይሄ ከዚህ ጋር ይሰራል እንዴ እንደዛ እንትን ሳንል በቃ መደበላለቅ ይችላል። ሁሉም ነገር ራሳችን ክሬት እያደረግን ምግብ እንደዚህ መስራት እንችላለን። የዛሬው ገበታዬ ይሄን ይመስላል። በቀጣይ ሳምንት ደግሞ በሌላ ገበታ እስከምንገናኝ፣ በሌላ የሳላድ አሰራር እስከምንገናኝ ሰላም ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልዩ ቴስት፣ በእውነት ልዩ ጣዕም ነው። እነዚህ ነገሮች በቃ ኮምቢኔሽን ሆነው እንዴት እንደሚጣፍጥ እንዳያመልጣችሁ። በእውነት ጾሙ ሳይወጣ ቶሎ ሰርታችሁ ብሉት። ሰላም ቆዩልን። ቸር ያገናኘን።